ኖሮናል። ጊዜ ግን ተመልሶ የማይገኝ ነገር የምናሳልፍበትን ነገር በአግባቡ መምረጥ መቻል አለብን። ወርዝ ያረጋሉ አብረን ጊዜያችንን የምናሳልፈው ሰው ወርዝ ያረጋሉ። ጊዜን ልሰጠው ይገባል ያ ሰው ለዛ ሰው የሰጠውትን ጊዜ ያ ሰው መልሶ እንደዛ አይነት ጊዜ ለኔ ሲሰጠኛል የሚለውን ነገር ልናስብበት ይገባል። እዚህ ምድር ላይ ለሚኖረኝ እድሜ ደግሞ ህይወቴ ውስጥ ማሳካት እፈልጋለሁ ብዬ ያሰብኩትን ነገር ለማሳካት ዛሬ ላይ ጊዜን እያባከንኩበት ያለው ነገር ትክክለኛው ነው ወይ ነው። በቃ አንዳንድ ሰው የተሻለ ትዳር የተሻለ ሪሌሽንሺፕ መመስረት ይፈልጋል፣ ግን በተለያየ ጊዜ ወይ በየናይት ክለቡ ወይ በመሳሰሉት ትዳር የማያስገኙ ቦታዎች የፍቅር ጓደኛ ማትተዋወቁበት ቦታዎች ሲያሳልፍ ይገኛል። አንዳንድ ሰው በቃ ከቅጥር ወጥቼ የራሴን ካምፓኒ መክፈት ፈልጋለሁ ይላል፣ ግን እዛ ቅጥር ላይ እያለ ፕሮፐርሊ ኃላፊነቱን የራሴን ካምፓኒ ለመክፈት ስፈልግ የተቀጠርኩበትን ካምፓኒ በትክክል ጊዜ ሰጥቼ ማገልገል ግን እዛ ቢሮ ተቀምጬ ፌስቡክ ላይ ኢንስታግራም ላይ ላሳልፍ እችላለሁ። ስለዚህ ጊዜያችንን እንዴት ያሳለፍነው ነው? ጊዜ ከገንዘብ በላይ መሆን ነው። ምክንያቱም ገንዘብ እኮ የሚኖረው የሚሰራው እኮ ጊዜ ሲኖር ነውና